የጥፋት አባት ጆርጅ ሶሮሶ ሃንጋሪያዊ ተወላጅ የአይሁድ ዝርያ ያለው አሜሪካ ቢሊዮነር ነው። ጆርጅ ሶሮሶ የኒዮ ሊበራል ዲሞክራሲ ጭምብል የማይለብሱ የሀገር መሪዎች ከተገኙ እየተከታተለ እንዲጠፉ አብዮት የሚያስነሳባቸውን ኦፕን ሶሳይቲ ፈንድ የተባለ ድርጅት መስራች ነው። ምንም እንኳ ይሄ ድርጅት ተራማጅና ዲሞክራቲክ የሆነ ድርጅት ነው ቢባልም የሀገሮችን ሉዓላዊነት የሚጋፋ ድርጅት ነው። ይሄ ድርጅት እስካሁን ድረስ 23 ቢሊዮን ዶላር ሀብት አለው። ከ1984 ዓ.ም ጀምሮ በየሀገሮቹ አመፅ ለማቀጣጠል ከበስተጀርባ ሆኖ ሀገሮችን ለማመስ ያወጣው ገንዘብ 32 ቢሊዮን ደርሷል ይላሉ። ጆርጅ ሶሮሶ በዚህ ኦፕን ሶሳይቲ ፈንድ አማካኝነት ለተለያዩ ሀገሮች አመፅ እንዲነሳ ፈንድ አድርጓል። በአንድ ዓመት ብቻ ያደረገውን ጥቂቱን ላንሳላችሁ። ለአፍሪካ ሀገሮች አመፅ ማቀጣጠያ 51 ሚሊዮን ዶላር ለአንድ ዓመት ሲመድብ ለደቡብ አፍሪካ ብቻ 7.2 ሚሊዮን ዶላር መድቧል። ሩሲያን ለማተራመስ 6.29 ሚሊዮን ዶላር መድቦ ነበር። እንዲሁም ጆርጂያን ለማተራመስ ደግሞ 4.8 ቢሊዮን፣ የዛሬቱ የምትመሰቃቀለውን ዩክሬን ደግሞ ከዚህ ደረጃ ለማድረስ ለአንድ ዓመት አመፅ ብቻ ለ2014 ዓ.ም 8.4 ሚሊዮን ዶላር መድቦ ሀገሮችን ሲያተራምስ ቆይቷል። ጆርጅ ሶሮሶ በዓለም ላይ ባሉ መንግስታት የሚያስነሳው አመፅ የቀለም አብዮት በመባል ይታወቅ ነበር።